ዛሬ ከኔና ከጓደኞቼ ጋር ውብና ሰላማዊ ቦታ ወደ ሆነች ወደ አገና ነው አብረን እንጓዝ። አገና አንድ ሰው ይኖራል አለ በአረንጓዴ ተፈጥሯዊ አካባቢና ሰላማዊ እይታ የተከበበችው ነው። ይሸጣል አይደል? አንድ ካሳ እሺ፣ ሁለት ነው። ከውበቷ በላይ ይህን ቦታ ልዩ የሚያደርገው ህዝቧ ነው። የሚሰግድላት ወደድኩት፣ ፍቅራለኝ አወቅኩት፣ ደስ አለኝ በጉራጌ ደስ አለኝ። እዚህ ቦታ ላይ ያገኘነው ፍቅር፣ ክብርና እንክብካቤ ልብን የሚነካ ነበር። እንደ እንግዳ ሳይሆን ልክ እንደ ቤተሰብ በልዩ ፍቅር ተቀብለውናል። አሜን ያጀት መንጁት ከማ አሜን የበልከፈት ብዛኒ ከማ አሜን ሽምታጠኑ አድክሩ አሜን ያብኹ አሜን ያብኹና አሜን የሸኹ ድምዶ አሜን። ምርቃት የእናንተ ነው። እናንተ ቅመሱ ቅመሱ። ተማሪ ሆዱን ይወድ አይደለ? One of my favorite part about the ጉራጌ is the food. The ቆጮ, the ክትፎ, the ሽማሙዣት, everything. አበሩስ ወሄ ጉራጌኛ በእግሩ ሄደ። አበሩስ ወሄሙ ያበሩስ ትበቂ ወሄሙ ያበሩስ ትበቂ። ጓደኝነት ጉዞውን ይበልጥ ደስታውንም ይበልጥ ዘላቂ ያደርገዋል። ኧረ ዘለቀው ሰብስክራይብ ሼርን በል ደግሞ ሼር This trip reminded me how important it is to pause, breathe, and enjoy life with the people who make you feel safe, happy, and understand.